ልጅቱ በህይወት አለች። የስምን ቀን ገላትም እንጂ አናውቅም። ከዛ በፊት ግን በየመን በረሃ ደብዛዋ የጠፋው የሃና ጉዳይ ልጃቸውን አጽም እንኳን እንዲያሳያቸው የሃና አባት እየተማጸኑ ይገኛሉ። የፋና ላምሮቱ አህመድ ማንጁስ በሴት ልጅ ድብደባ ፍርድ ቤት መቅረቡ ስትዝናና አህመድ ቀርቦ ተዋወቃትም። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማጓባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላትም። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። እነዚህን ጉዳዮች በዚህ ቪዲዮ የምንመለከት ይሆናል። እስከ መጨረሻው አብራችሁ በቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ አብዛኞቻችን የምናውቀው በፋና ላምሮት ውድድር ላይ እንግዲህ ሁሉንም ዙሮች አንደኛ የወጣ በድምፅ ውድድር አሸናፊ የሆነው መሐመድ ማንጁስ ፍርድ ቤት መቅረቡን በዚህ ሳምንት ሰምተናል። ይህ ዜና እጅግ በጣም ብዙ ሰዎችን አስገርሟል። መሐመድ ማንጁስ በአንድ ወቅት በሰይፉ ሾው ላይ በሰጠው ቃለ መጠይቅ እዚህ ደረጃ ለመድረስ ብዙ መስዋዕቶችን እንደከፈለ፣ ጎዳና ከማደር ጀምሮ አገር ውስጥም ውጭ ሀገር ብዙ ላይታች እንዳለ፣ በኮሮና ጊዜ ብዙ ፈተናዎችን እንዳጋጠመው፣ ከዛም በኋላ በጦርነቱ በስተመጨረሻም ተሳክቶለት የራሱን አልበም አስመርቆ ለእናቱም ቃል የገባውን ስጦታ አበርክቶ ደስ በሚል ሁኔታ የሙዚቃ ህይወቱን እንደቀጠለ ተመልክተን ነበረ። እናቴ ግን አለችኝ ለሷ በከታይ እናት ምን አሉ በጣም እናቴ ያው አቀባበል ከኔ ውድድር ማሸነፍ በኋላ ጓደኞቼ ኮሞልቻ ወጣቶች በሙሉ ከጎኔ የነበሩት ሁሉ ሄደው ቤት እንትን ብለዋል። ተጸፈረ። አዎ ደግሞ እሷም በድህነት ያሳደገችኝ ብያለሁ። ቃልም ገብቻለሁ እንዳለው ወርቅ ላድርግ ወርቅ ነው ማረጋት አሁን እናቴም ጋር ሆኜ ራሱ አይ ነበረ እንትሩን ወርቅ በተአተን ወርቋን ስትሸጥ አባቴ የገዛላት ወርቋን ስትሸጥ የአንገቷን ስትሸጥ ምናምን ሳውቅ ስለነበር እና የልጅነት ነገሬ አሁን ሲኖረኝ በሷ መጨከን አልችልም። ነገር ግን አሁን ላይ በዚህ ወንጀል ተጠርጥሮ እንግዲህ ፍርድ ቤት ቀርቧል። ይህንን ተከትሎ እጅግ በጣም ብዙ ሰዎች በሱ ላይ ተቃውሟቸውን እያሳደሩ ነው። እንግዲህ ይህ ክስ የመጀመሪያው ቢሆንም ብዙ ሰዎችም ስለ ድምፃዊው እጅግ በጣም የሚያስገርሙ መረጃዎችን እያወጡ ይገኛሉ። እቺ ደፍራ ከሰሰችው እንጂ ከዚህ በፊት የብዙ እህቶቻችንን እንባ እንደሚያፈስ ተናግረዋል። ከምንም በላይ ሰዎች ደግሞ እጅግ በጣም ያዘኑበት ምንድነው በዛው በሰይፉ ፋንታውን በነበረው ኢንተርቪው እናቱ ለዚህ ደረጃ ለመድረሱ ትልቅ መስዋዕት እንደከፈለች፣ አባቱ ሙዚቃ እንዲያቆም በተለያየ መንገድ ተጽዕኖ ቢያሳድርበትም እናቱ ግን ወርቋን፣ የአንገቷን ሐብል፣ ጌጣጌጦቿን ሁላ ሸጣ ለዚህ ደረጃ እንዳበቃችው ተናግሯል። ይህንንም ለመካስ በፋና ላምሮት ያሸነፈውን የ1 ሚሊዮን ብር ሽልማት 200,000 ብር መድቤ እናቴን ብድር እመልሳለሁ ባለው መሰረት ለእናቱ መልሷል። በዛው መድረክ ላይ እናቱን የሚያወድስም ሙዚቃ ተጫውቷል። በዚህም የብዙ ሰዎችን ቀልብ መሳብ የቻለው እናትን በዚህ ልክ ማክበሩና ማስደሰቱ በብዙዎች እንዲወደድና እንዲመረጥ አድርጎታል። ነገር ግን አሁን ላይ ያ የእናትነት ፍቅሩ ያ ለሴት ልጅ ያለው ክብሩ ወዴት ገብቶ ነው እንደዚህ አይነት ድርጊት የሚፈጽመው ብለው ብዙ ሰዎች ቁጣቸውን እያስተናገዱ ይገኛሉ ማለት ነው። እና ያደረገውን ድርጊት እንደሰማችሁት ነው። እንግዲህ ኬዙን ፍርድ ቤት የያዘው ጉዳይ ነው። ፍርድ ቤት ትክክለኛውን ውሳኔ ይወስናል ብለን ተስፋ እናደርጋለን። ቢሆንም እንደዚህ አይነት ትልቅ ስም ያላቸው ወጣቶች ፊት ለፊት ላይ ሰው የሚያውቃቸው ማንነትና ከጀርባ ደግሞ ያለ ማንነታቸው እንደዚህ አይነት መሆኑ ብዙውን ጊዜ የምንሰማው ሀቅ ነውና ሌሎች አርቲስቶችም ከእንደዚህ አይነት ድርጊት ቢቆጠቡና ሴት እህቶቻችንን ከእንደዚህ አይነት ጥቃቶች መታደግ እንችል መልካም ነው ለማለት ነው። ሌላው በዚህ ሳምንት በሳውዲ አረቢያ ህይወቷን ለማሸነፍ ላይታች ስትል የነበረችው በቲክቶክ እጅግ በጣም ብዙ ፎሎወር ያላት የተለያዩ ባህላዊ ልብስ ሽያጭ የምናውቃት አንዲት ግለሰብ እንግዲህ ቤተሰቦቿን ልጆቿን ለመጎብኘት ወደ ኢትዮጵያ ስትመለስ እንግዲህ በየመን በረሃ ስታቋርጥ እንግዲህ በተለያዩ አጋቾች እንደታገተችና ድምጿም ከጠፋ እንደተሰነባበተ ሰምተናል። ልጅቱ በህይወት አለች። ይህን 8 ቀን ገላትም እንዲሁ አናውቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና የናንተ ይለያያል
ልጄ ነው የምትለው ልጅም አለኝ ብላለች። ይሄ እጅግ በጣም የሚያሳዝን የብዙ ወጣት ኢትዮጵያውያን የብዙ እህቶቻችንን ሰርተው መለወጥ ለሚያስቡ ሴቶች ልብ በጣም የሚሰብር ነው። ለኛም ለሁላችንም እንደዚህ አይነት ክፉ ዜና ስንሰማ እጅግ በጣም ያሳዝናል፣ ልብ ይሰብራል። እንዲህ አይነት ነገሮችን በብዛት ስናነሳ ይህ ነገር ሲደርስ ብቻ ነው ብዙ እንደዚህ አይነት ነገሮችን የምናነሳውና ሀና በቲክቶክ መንደር በጣም ታዋቂ ስለሆነች ብዙዎችን ትኩረት ማግኘት ትችላለች። ነገር ግን በአንድ ቪዲዮ አንድ ግለሰብ እጅግ በጣም ብዙ ሴት ኢትዮጵያውያን እንደዚሁ በበረሃ ደብዛቸው ጠፍቶ ቀርቷል። ምን እንደሆኑ ሳይታወቅ ማለት ነው። እጅ ያለች ሃና ትባላለች። የሸዋለች እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 ዓመቷን እያስቆጠረች ነው። ትምህርት ግን አልታወቀችው። እችም የሸዋ ልጅ ናት። ጣርማ በር ነው ምናምን አካባቢ። እችም እንደዚሁ ከወዲያ ስትመጣ ዞ ድንበር ላይ ሙታ ላይ ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋሮቢት ጌታ አካባቢ ነው። አካባቢ ረሳሁት። የሸዋ ልጅ ናት። ቀጥል እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እቺም እንደዚሁ ከጾጊያ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማት ተወጣ ስትሄድ ድንበር ላይ ሙታሌ ተብሎ ቤቶቿ መርዶ የታላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እንግዲህ አገራችን ላይ ያለው ሁኔታ ይታወቃል። ሰው ህይወቱን ለመለወጥ ወደ ተለያዩ ዓለም አገራት እየሄደ ደፋ ቀና ይላል፣ ተፍተፍ ይላል እና ይህ መልካም ተግባር ሆኖ ሳለ በተቻላችሁ መጠን የምትሄዱበትን መንገድ ሰላማዊ የሆነ መንገድ ቢያንስ እንኳን ለአደጋ ማያጋልጥ መንገድ ብትመርጡ የተሻለ ነው። ይሄን ጉዳይ ለየት የሚያደርገው ሰዎች ወደ ኢትዮጵያም ሲመለሱ እንደዚህ አይነት ህገወጥ መንገዶችን እንደሚመርጡ አናውቅም። እኛ በብዛት የምናውቀው እንግዲህ ወደ አረብ ሀገር ሰዎች ሲሄዱ ነው። ይሄ በህገወጥ መንገድ ሄደው ከዛ በኋላ ሰርተው ተለውጠው ከዛ ጤናማ በሆነ መንገድ ወደ ሀገራቸው ሲመለሱ ቤተሰቦቻቸውን ሲያግዙ ምናያቸው። ነገር ግን የዚች ወጣት እንግዲህ ለምን በዛኛው መንገድ እንደመረጠች ብዙ መረጃው የለኝም እና መረጃው ያላችሁ ሰዎች እስቲ ኮመንት አድርጉልን እኛም ኢንፎርሜሽኑ እንዲኖረን። ነገር ግን የተለያዩ መረጃዎች ደብዛዋ እንደጠፋ ነው እንግዲህ ይሄ ነው የሚባል መረጃ እስካሁን የተገኘ የለም። የተለያዩ ግለሰቦች አብረዋት የታገቱ ሰዎች አብረዋት የነበሩ ሰዎች የተለያየ አይነት ቃላት ሲሰጡ ነበረ። ይሄን ያህል ተጨባጭ ነገርም የለም። እጅግ በጣም በሚገርም ሁኔታ ደግሞ እዛው የመን ላይ በቲክቶክ በሶሻል ሚዲያ ተጽዕኖ የሚፈጥሩ ሰዎች ለዚህ ግለሰብ ድምጽ እየሆኑ ነው። የየመንን መንግስት እየጠየቁ ነው። ለምንድን ነው እንደዚህ የሆነው? ለምንድን ነው እንደዚህ የተፈጠረው? ሀገራችን በዚህ ልክ እንዴት ልትነሳ ትችላለች? ብለው እንግዲህ ድምጽ እየሆኗት ነው። ይህ እጅግ በጣም ደስ የሚል ዜና ነው። ምናልባት የሃና ጉዳይ እንኳን እንትን ባይል ሌሎች ወጣቶች ህይወትን መታደግ የሚያስችል ነው። ፕላስም ደግሞ የት ናት ሃና? እንዴት እንደዚህ አይነት ነገር ይፈጠራል? ብለው የሀገራቸውን መንግስት ሁሉ ሞግተዋል። ይህ በጣም ደስ የሚል ነው። እኛም እንደ ዜጋ እንደ ሀገራችን ወጣት እንደመሆኗ መጠን ድምጽ ልንሆናት ይገባል። በተቻለ መጠን የእህታችንን ያለችበትን ሁኔታ መታወቅ የሚችልበትን ነገር ሁሉም ባለው አቅም ጥረት ቢያደርግና እንደዚህ አይነት ህገወጥ ነገሮች ማስቀረት ቢቻል የሚሄዱትም ሰዎች በመልካም በጤናማ መንገድ ቢሄዱ መልካም ነው ለማለት ነው። ለምን የሚፈጠረው እንደዚህ አይነት ነገሩ እጅግ በጣም አሰቃቂ እጅግ በጣም የሚያሳዝን ነው። በብዛት የሚሄዱትን ስናዝን ከዛ ወደዚህ የሚመለሱት ደግሞ በእንደዚህ አይነት መንገድ መጥፋታቸውን ስናስብ እጅግ በጣም መሪር የሆነ ነገር ነውና እባካችሁ በተለያየ ዓለም ሀገራት የምትገኙ ኢትዮጵያውያን ዜጎች በተቻላችሁ መጠን ጤናማ መንገድ መርጣችሁ ለሄዳችሁበት ዓላማ ተሳክቶላችሁ ቤተሰቦቻችሁን ራሳችሁን ህይወት እንድትለውጡ ለማለት ነው። ለዛሬ የነበረን ቪዲዮ ይሄ ነው። በተሻለ ቪዲዮ በቀጣይ እስከምንገናኝ ሰላም ቆዩን። ናሁታ ቲዩብን ሰብስክራይብ ማድረግ እንዳትረሱ። ናሁታ ቲዩብ